ዛሬ ብሩክን ሳንገድል የምንቀብርበት ቀን ነው። ብሩክን ኤርፖርት እንዳይሄድ ካስቀረነው 100% ልጅቷ ትሞታለች። አመኝ እናደርገዋለን። የእውነት አመኝ። ይሄንን ጉዳይ የሚያቀላጥፉ ኤርፖርት በጣም ብዙ ሰዎች አሉ። ይህንን ማድረግ ካልቻልኩ ግን ለኔ ዘላለማዊ ሽንፈት ነው። ባህሪ በእናትሽ አይሳካም አትበይ። የማይሳካ ነገር የለም። እና ደግሞ ጉዳያችን ብሩክ ብቻ አይደለም። ይሰማችሁ ነው? ሞገስን ዋናው ሰው እንዳትረሱ። አይ ኖ ግን ብሩክ ከኤርፖርት ተይዞ ሲመለስ ማየት ለኔ የመጨረሻ እድሌ ነው። ይሳካል 100% ግን ማለት ብሩክ እንደባለፈው ሊሸውድ ይችላል። ታስታውሳችሁ ቤቱን እንዲገዙ የላክናቸውን ሰዎች ሸውዶ ለሌላ ሰው ይሸጥ ገብቷችኋል? እነ ብሩክ ወደ ታይላንድ የሚበሩት ከ3 ቀን በኋላ ሳይሆን ነገ ጠዋት ነው። አሁንም ትናፍቂኛለሽ። እሺ ድነሽ ደግሞ ተመልሰሽ ትመጫለሽ። እሺ እኔ እናት ወይ ምን ፈለግሽ? ወይ እናት ቅድስት ምን ሆነሻል እንዴ? አታልቅሽ እንጂ ወደ ሞት የምትሄድ እኮ አስመሰልሽው። አስገቢያታውን በቃ እሺ። ያው ጉዳይ ቀርብኝ ብላ እኮ ነው። ግቢ በቃ አስገቢያት። እሺ ቅድስት በቃ ነይ ቅድስት። ይኸውልሽ ቅድስት ምንም ነገር ቢፈጠር እኛ ቻለው አድርገናል። እሺ አንቺ ደግሞ ራስሽን ጠብቂ። እሺ ያቺ አውሬ እኛን የምታጠቃበትን ነገር ብቻ ነው እየፈለገች የምታድረው። ስለዚህ አንቺ ብቻሽን እንዳትሆን ራስሽን ጠብቂ። እሺ እሺ ጋሽ ፈጣሪ ከተላችሁ የየዋ አምላክ ከእናንተ ጋር ይሁን። እሺ ምሳሌም ፈጣሪ ምሯት ተመልሳችሁ ትመጣለች። አሜን ቅድስት። ይኸውልሽ ደግሞ ምንም አይቸግርሽም። እሺ ገንዘብ አስቀምጬልሻለሁ። ብቻሽን እንዳትሆኚ ከዳጣ ጋር ሁኚ። እሺ ሁሌ ሰላም ግቡ። አሜን። እሺ ቻው። ሰላም ቆይ። ፈጣሪ ከተላችሁ። አሜን። እሺ መስማት ያልቻለ ሰው መንዳት ይችላል እንዴ? እኔ እየፈራሁ ነው። ኤጅ አንቺ ደግሞ በየሰበቡ መፍራት አይሰለችሽም እንዴ? እኔ ምኑም ደስ አላለኝ። በቃ እንደዚህ እንደው በ10 ደቂቃ ውስጥ አደርሳለሁ። ደግሞ ይቅርታ ጮክን ባህደል ያው ኤርፖርት ቶሎ መድረስ ስላለብን ነው። በረራ ሊያመልጥ ስለሆነ ለዛ ነው። እንዴ በአቋራጭ ልወስደን ነው እንዴ? አዎ ቶሎ አድርሰን ስላልነው በአቋራጭ መግባችን። ዛሬማ እንጃ ብሩክ የሚሆነውን ማየት በጣም ነው ባቋል። ድንገት ካየሽው ከሩቅ እንድትቃጭሽ። አረ ሄደ። መንገድ ወዴት ነው? አቋራጭ ነው፣ እየደረስን ነው። ስለ ብሩክ ትልቅ ውለታ ዋለለት። ለኢፍራታና እንዲሁም ለማህሌት ሹፌር ነኝ ብሎ አታሎ ብሩክ ወደ ውጭ ሀገር እንዲሄድ አደረገው። በስተመጨረሻ ብሩክ እና ምሳሌ ወደ ውጭ ሀገር ሂደው ለመታከም ምሳሌ አበቃት። ዝና እንደምንም ብሎ የብሩክን መረጃ ሰብስቦ ለማህሌት ቢሰጣትም እንኳ ማህሌት ግን እየተጨናገፈባት ያለ ይመስላል። እናም ሹፌሩን ቆይ አንተ ማየትም መስማትም አትችልም እንዴ? ምክንያቱም መንገዱ የምትሄድበት ትክክል አይደለም እያለች መጮህ ጀመረች። ኢፍራታ እንዴ ቆይ አንቺ ሳይሰማና ሳያይ እንዴት ብሎ አስፓልቱን ይነዳል ብለሽ አሰብሽ? ኧረ ተይ ማህሌት ተይ ተረጋጊ እንጂ ዙሮ ያው ብሩክ እንደሆነ እንዳይሄድ ማድረግ የምንችለው በጣም እርግጠኛ ነኝ፣ አንቺ ያልሽው በሙሉ ይሆናል ብላ ኤፍራታ ወሬዋን ማቀላጠፍ ጀመረች። አው
እውነት ለመናገር ትሰምኛለሽ ኢፍራታ፣ አንቺ ከውጭ ሆነሽ እንድትቀርጩ ቪዲዮ እፈልጋለሁኝ፣ የብሩክን ፊት ማየት እፈልጋለሁ እያለች ሀረካቷን ስታሳይ ቆየች። በሌላ በኩል በጣም በሚያሳዝንና እንዲሁም በሚያስከፋ ሁኔታ ብሩኬ እጅጉን ደንግጦ እኔማ የእውነት ምሳሌን ካላሳከምኩኝ አብዳለሁኝ፣ ደግሞ ምሳሌ የማትታከም ከሆነ ሁሉንም ሰዎች ነው የማጠፋቸው፣ ማህሌት የእግር ትዕዛዝ አውጥታብኛለች በማለት ለዳጣ አወራ። ዳጣ ለሞገስ ሂዳ እባክህን አንተና ብሩክ በአሁኑ ሰዓት መነጋገርና እንዲሁም ይቅርታ መባባል አለባችሁ፣ ካልሆነ ግን እመነኝ ብሩክ የሆነ ነገር ይሆናል ብላ ስትለው ምን ማለት ነው? ሁሉንም ነገር ጨርሶ የለም እንዴ? ታዲያ ቢሆንም እንኳ አንተ በለቀቀው ቪዲዮ እኮ ጉር ሆነዋል። ምን? አዎ። ቆይ ምን ማለት ነው ይህ ማለት? እንግዲህ የራቁት ቪዲዮውን የለቀቀብኝ ብሩክ ነው ብላ ማስረጃና መረጃውን በሙሉ ሰብስባ ከሀገር እንዳትወጣ ሊደረግ መሆኑን ተረጋግጧል። መጥሪያ ወረቀት መጥቶለታል። ምን? ቆይ ይህች ሴትዮ ምንድን ነው የምትፈልገው? ብሩክን አልፈልገውም ብላ አይደል እንዴ ከኔ ጋር ሁላ ላይፍ ያሳለፈችው? ታዲያ በስተ መጨረሻ ምናልባት ቅናት አንገብግባት ይሆናላ። ሞገስ ደግሞ አንተ ምን እያልክ ነው? እሱ እኮ ያለፈ ነገር ነው። አሁን ግን እሷ በጣም ሰይጣንና አረመኔ ስለሆነች እንደምንም ብላ እንዳትሄድ ልታርክ ትችላለች ብላ ስትል የእውነትም በጣም ሰይጣን ናት እንዳልሽው። ለማንኛውም ግን እኔ አሁን ብሩኬ ጋር ብሄድ ምንም ላደርግለት አልችልም። የምችለውን በሙሉ አደርጋለሁ። ደግሞም ፈጣሪ ፈጥሯታል። ከዚህ በኋላ ፈጣሪ ፈጥሮ ምንም እንደማያደርጋት ለብሩክ ንገሪልኝ ብሎ ሲል ምን ማለት ነው? ቆይ አንተ ለምንድን ነው ይሄን ነገር የማትነግረው? አይ እኔ በፍጹም ይሄን ነገር አልነገርም። እባክሽን እንደዚህ አይነት ወሬ እያመጣሽ ባናወራ ጥሩ ነው ዳጣ። ቢያንስ እስኪ አንቺ እንኳ ተረጅኝ። ያን ጊዜ ሚስቴን እውነት ለመናገር እኔ ራሴ ተመካክሬ ከእሷ ጋዎች እኮ ወደ ዝና መልሳት ነበር። እሱ ግን ሰተት ብሎ ይዞ መጥቶ ፊቴን ለፊቴ አገናኝቶ ነው ሉላ እየለመነችኝ ከራሴ ነጥሎ የወሰዳት። ታዲያ እንደዚህ አይነት ጓደኛውን የእውነት ይቅር ምለው ይመስልሻል? ተሳስተሻል። ገና አሁን ባክሽን ተይኝ ብሎ ተናደደ። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኛ ሰላም ነን፣ ደህና ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን አድርገን እናመሰግናለን። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። በስተመጨረሻ ብሩኬ የእውነትም ማህሌት የእግር ትዕዛዝ እንዳወጣችበት ሲሰማ በጣም ደነገጠ። ቆይ የእውነት ማህሌት ግን መቼ ነው ተረጋግታ የምትኖረው? ቆይ እኔ አልፈልግሽም ስላት ደግሞ አሁን ምን ፈለገች? በፊት እሺ በሀብትና በንብረት ነበር፣ አሁን ደግሞ በዚህ ልክ ክፋት ምንድን ነው እያለ ብቻውን በሀሳብ መዋጥ ጀመረ። በሌላ በኩል ቅድስቴና እንዲሁም ደግሞ ምሳሌ እያወሩ ባሉበት ሰዓት ከዛም በኋላ ትሰሚኛለሽ አንድ ሚስጥር እንገርሽ እንዴ ብላ ለምሳሌ ሚስጥር ነገረቻት። ምንድነው ንገሪኝ፣ ግን ለማንም አትናገሪም አይደል? ለአባትሽ እንኳ ቢሆን ማለት ውጭ ሀገር ከሄዳችሁ በኋላ። አረ በፍጹም አልናገርም። ግን ምንድነው? አባትሽን በጣም እወደዋለሁ እኮ ብሩክን። ከዛ ምሳሌ በጣም ደነገጠችና ነገር ግን እጅግ ደስ አላት። ትሰሚኛለሽ አንቺ ስትመጪ እኔ ትምህርት ቤት ይዤሽ እየሄድኩኝ ሁሉንም ነገር አስጎበኝሻለሁ። ሲቀጥል ደግሞ ብሩክንም እንከባከበዋለሁ፣ አንቺንም እንከባከብሻለሁ። በቃ ምን ልበልሽ ልዩ ነገር ነው የሚኖረን እያለች ማውራት ቀጠለች። ከዛ ምሳሌም በጣም ደስ አላትና እሺ አንቺ ያልሹ በሙሉ ይሆናል፣ ብቻ ግን በደንብ ታክሜ ልምጣ እያለች እሷም በምልክት መናገር ጀመረች። እና ምሳሌዬ አደራሽንሽ ያንን ገዝቼልሽ እመጣለሁ ያልሽውን ቀሚስ ገዝተሽልኝ እንድትመጪ እያለች ለምሳሌ ማስጠንቀቂያ ሰጣቻት። ዳጣ እንዲሁም ደግሞ ብሩኬ ሁሉም ተቀምጠው ከዛ ቅድስቴ አሁን ነገ መሄድ ስላለብን የግድ መተኛት አለባት ምሳሌ ብለው ሶስታቸው እያወሩ ነበር። እንግዲህ ከዚህ በኋላ እኔ የሆነ ነገር ከሆንኩኝና የእውነትም ከሪፖርት ከተመለስኩኝ እመኑኝ ማህሌትን በፍጹም አለቃትም፣ እገድያት እጄ ለመንግስት እሰጣለሁ።
ነገር ግን ልጄን አደራ እያለ ሲል እንዴ አረ እንደዛም አትበል ቆይ ልጄን አደራ የምትለው ደግሞ ሪፖርት ውስጥ አያስገቡን አይደል እንዴ ቡራ ብላ ስትለው ያው ዝሮ በሆነ ስልክም ቢሆን እደውላለሁ ቡራ እባክህ ምንም ነገር አይፈጠርም እንደዚህ እያልክ እኛንም አታስጨንቀን ብላ ቅድስቴ ለቡራ መከረችው። እውነት ለመናገር ቅድስት አንቺ ያልሽው በሙሉ እየሆነ ነው። አንቺ በጣም መልካምና እንዲሁም ደግሞ በጣም ታታሪ ነሽ፣ ትዕግስተኛ ነሽ፣ ተስፋና ብዙ ነገር አድርገሽልኛል። ደግሞም ከዚህ በኋላ ምንም ነገር እንደማይቸግርሽ ቃል እገባልሻለሁ፣ ብር አስቀምጬልሻለሁ። ማህሌት ስለማትታመን እስከምመጣ ድረስ የሆነ ነገር እንዳታደርግሽ አደራ፣ ከዳጣ ጎን እንዳትርቂ። ምንም ቢሆን ሞገስ በእኔ ቢናደድብኝም ነገር ግን በፍጹም አንቺንም ሆነ ዳጣንም አይጠላችሁም እና ችግር ከተፈጠረና የሆነ ነገር ከሆናችሁ ከሱ ነገር እንዳትርቁ እያለ አደራ ሰጣት። ቅድስቴ እንግዲህ እንባ ደም አለቀሰች በምሳሌ መሄድ። በሌላ በኩል ሞገስ እና ዳጣ ቁጭ ብለው እያሉ በጣም አይኑ ይቀላብር ጀመር ሞገስ። ከዛ ቆይ ምንድን ነው ሙጎ ዛሬማ ያለ ወትሮ እኮ አንዴ ወዳ አንዴ ወድ ትላለህ። ምንድነው የተፈጠረው ነገር? ባክሽ ተይኝ እስኪ። እኮ ምን ተፈጠረ ነገረኛ? ምን ያልተፈጠረ ነገር አለ? እንደው ይቺ ማህሌትና እኮ ዝና እየተከታተሉኝ ነው። ወደኩላቸው፣ ያለኝም በሙሉ ወሰዱ፣ ፍቅሬን ወሰዱ። እሱ አልበቃቸው ብሎ ደግሞ በህይወት ለምን ኖረ ማለት ነው መሰለኝ፣ ሊገሉኝ ነው። ወይኔ በቃ ከጎንህ እኔ ሆንልሃለሁ አይደል እያለ ሳቀባት። ቆይ ምን ማለት ነው? እኔ እኮ አንዴ ካራቲስት ነኝ። ስለዚህ እኔ ከፈለኩኝ ብዙ ነገር ማድረግ እችላለሁ። ለነገሩ ልክ ነሽ ዳጣ፣ ነገር ግን አብረሽኝ ምናልባት ለማሯሯጥ ከሆነ እንጂ ሌላ ነገር የምታደርግልኝ ነገር የለሽም። አረ ተው ሙጎ፣ እንደዚህ እያልክ ትቀልድብኛለህ። አረ መቀለድ አይደለም ዳጣ፣ ሌላ ምን ታደርግልኛለሽ? ያኔ የተይዘን ትዝ ይልሻል? በየት ላምልጥ እንዴት ላምልጥ እያልሽ። እውነት ለመናገር እኔ ይህ ብቻ ሳይሆን አሁን በአሁኑ ሰዓት ለብሩክ ታስፈልገዋለህ። ደግሞ ምን ሆነ ብሩክ ምን ሆነ ብሎ ሲል አይውልህ ብሩክ ያልሆነው ነገር የለም። ምክንያቱም ማህሌት እኮ አሳገደችው። ምን ማለት ነው ደግሞ? ቆይ ንብረቱን ሽጦ የለ እንዴ? አረ እንደዛ አይደለም እኮ። እና ታዲያ ምንድን ነው ዳጣ? በግልጽ ንገሪኛ። ማለቴ አንተ በለቀቅከው ቪዲዮ ምን? አዎ ቆይ ይቺ ሴትዮ ምንድነው ስራዋ ደግሞ? ህግስ ቢሆን እኔ የለቀቅኩት እያለ እንዴት ብሩክ እንደዚህ ሊያደርግ ይችላል? አላቅም። ብቻ ግን ወደ ውጭ ሀገር እንዳይሄድ ብላ አሳግዳለች። ግን እነሱ አንድ ደስ የሚለው ነገር ከ3 ቀን በኋላ እንደሚሄድ ነው የሚያውቁት። ግን እንደዛ አይደለም። እና ምንድን ነው የሚሄደው? ዛሬ ማታ ነው። ስለዚህ አንተም መልካም ጉዞ ብትለው እጅጉን ደስ ይለዋል። በጣም ፈርቷል። እዩልሽ ሁሉንም ነገር ሞክሯል ብሩኬ ከሚችለው በላይ በጣም ብዙ ነገር። ነገር ግን እኔ ጨከኝና ደግሞ ያለፈውን ትቼ በፍጹም ቻው ልለው አልችልም። ዳጣ ልትረጅኝ ይገባል። እኔም ሁሉ ነገር ያጣሁት ያ ማለት ግን ብቻ ተይው፣ እኔንም ልትረጅኝ ይገባል ሲላት፣ እሺ እውነት ለመናገር አንተንም እረዳሃለሁ። በቃ ደስ እንዳለህ አንተ ልብህ እንደፈቀደ አርክ። ብቻ ግን በልብህ ጸልይለት ስትለው፣ አይ ብሩክን እንደዚህ በይው፣ ቀሪው የአምላክ ነው፣ ለአምላክ ስጣት በይው። በቃ አንዴ ከተያዘም እስር ቤት ያሳልፋል፣ ካልሆነም ደግሞ ትድናለች። ዙሮ አንድ ትድናለች ምሳሌ፣ 2 ደግሞ ትሞታለች። እንዴ ከዚህ በላይ ምን ያርግ? አረ ዳጣ በቃ ተይኝ እያለ ሙጎ በጣም ተናደደ። ዝናና ማህሌት እየተሽኮረመመች ባለበት ሰዓት እንደማትረቢ እኮ ድሮውንም አቅ ነበር አለ። እንዴ ቆይ ደግሞ ምን አደረግኩኝ? አረ ተረጋጋ። ምን ያላደረግሽው ነገር አለሽ? እስኪ ንገሪኝ እኮ ንገረኛ፣ በደንብ እንዲገባኝ። ትሰምኛለሽ? አንቺን ብሎ ሳላይ እኔ እኮ አንቺን ማድረግ የለብኝም ነበር። አረ ተረጋጋ፣ እየሰደብከኝ እኮ ነው። እንዴት ነው? ከየት አምጥተሽ ነው ከ3 ቀን በኋላ ይበራሉ ብለሽ ያልሽው? በረራው ዛሬ ማታ ነው። ምን? የፈለከውን ነገር አደርግልሃለሁ ዝና፣ እኒህ ሰዎች መቅረት አሉበት፣ መረጃውን የግድ ማግኘት አለብኝ ብላ ማህሌት ደፋ ቀናለች። እሱም ችግር የለውም እኔ በጓደኛ በኩል አገኛለሁኝ ብሎ እንደምንም ብሎ አገኘላት። ከዛ ማህሌት እንደ መሽኮርመም አለች። አንቺ ሴት ስነ ስርዓት ያዥ፣
እኔ የእውነት የምወዳትና የማፈቅራት ሴት አለች። አሁን እሷን ትቼ ወደ አንቺ የምመጣ ይመስልሻል? እኔ እንደዚህ አይነት ልግጥግጥ ሴት ደስ አይለኝም። እኔ ቆራጥና ጀግና ሴት ናት ደስ የሚለኝ ብሎ ቀልቧን ግፍፍ አደረጋት። እሷም ደግሞ በጣም ደነገጠችና አይ እኔ እኮ እንደዛ ለማለት ፈልጌ አይደለም። አይ እኔ እንዲህ አይነት ነገር አይመቸኝም። ትሰሚኛለሽ? አንቺና እኔን የሚያገናኘን ስራና ስራ ብቻ ነው። ደግሞ ያችን ያክስትሽልን ኢፍራታን በስነ ስርዓት ስሪ ብትያት ይሻላታል። ካልሆነ ግን አጉል ቦታ ነው የምትወርቀው። ምን ማለት ነው ደግሞ? አይ እኔ በፍጹም አላምናትም። ሞገስን ስለምትወደው የሆነ ነገር እንዳታደርግ እፈራለሁ። ባከ ኢፍራታ ጥቅመኛ ናት፣ ሆዷን ትወዳለች። አንድ ጊዜ ክትፎ ተጋበዝካት፣ ከዛም በኋላ አሳልፋ ማንንም ሰው ትሰጣለች አይደል? እንደዛ እንዳይመስልሽ ግን ያንቺ እንዝላልነት በጣም ሰልችቶኛል ብሎ ተናገራት። ምንም ችግር የለውም። በስተመጨረሻ እንግዲህ ሞገሴ ታሪክ ሰራ። እሱም ሂዶ ሪያድ በሚጠብቁበት ሰዓት ሂዶ ተቀምጦ ከዛም በኋላ እንደምንም ብሎ ኤፍራታንና ማህሌትን ይዟቸው በመኪና ከዛ ትራፊክ የለ መጨናነቅ የለ ለምን አትነዳውም እያሉ ሲሉት እሺ እያለ ዝም ብሎ መኪናውን እያቆራረጠ ነዳው። ከዛ ማህሌት በደስታ ተውጣ ብሩክን መቅረጽ አለብሽ፣ እግሬ ስር ተደፍቶ ይቅርታ እንዲጠይቀኝና በአደባባይ እንዲዋረድ እፈልጋለሁ እያለች ወሬዋን ስትሰካ ሞገስ ዝም ብሎ ይሰማል። እንደዛ ከሆነማ እኔ ነኝ ልክሽን የማሳይሽ ብሎ ሰፈር ለሰፈር ሲያንከለክላት ውሎ በስተመጨረሻ ብሩኬና እንዲሁም ምሳሌ ወደ ውጭ ሀገር ወደ ኤሪፖርት ሄዱ። ዳጣ ሸኝታቸው ስትመለስ እንባ ደም አለቀሰች። ብሩክ ደግሞ አታልቅሽ፣ ሁሉም ነገር ይስተካከላል፣ እኛም በቅርቡ እንመጣለን አለ። ውድ ቤተሰቦች የዛሬው ምሳሌ ይህን ይመስል ነበር። ከብሩክ ጀግንነትን ተምረናል፣ ከዳጣ መልካምነትን፣ እንዲሁም ደግሞ ከብሩኬ ምርጥ ጓደኝነትን፣ ከቅድስቴ ደግሞ ምርጥ የቤት አጋዥነትን። በቀጣይ እስከምንገናኝ ቸር ቆዩ።